የአላሁ ስብሓነሁ ወተዓላ ፍራቻ በቀልብህ ላይ እንዲገባ ትፈልጋለህ? አላህ ያዘዘህን እንድሰራ የከለከለህን እንድትከለከል ማለት ነው። እንግዲያው ይህንን የአላህን ስም አልጀሊል የሚለውን የአላሁ ስብሓነሁ ወተዓላን ስም የሚያወሳ የሆነ ሰው አሉ የሚደጋግም የሆነ ሰው ኸሽያን የአላሁ ስብሓነሁ ወተዓላን ፍራቻን በቀልቡ ላይ አላህ ያኖርለታል አሉ። የአላህን ፍራቻ በቀልቡ ላይ እንዲያገኘው ያደርገዋል አሉ። ምን ማለት ነው? ኹሹዕ ብሎ ማለት هي استدامة خوف الله የአላሁ ስብሓነሁ ወተዓላን ፍራቻ በቀልባችን ላይ ማምጣት ማለት ነው። استدامة خوف الله تعالى في القلب በልባችን ውስጥ የአላህን ፍራቻ ማስረጥ የአላህን ፍራቻ ማምጣት وهذا لم يعطى لكل إنسان واحد ይሄ ነገር ደግሞ አላህ ለሁሉም የሰው ልጆች አልሰጠን። የአላህን ፍራቻ ሁሉም አላገኙትም። ከፊሉ ያገኘው የተሰጠው አለ፣ ከፊሉ ከዚህ ፊት በነበረን ደርሶች ላይ እንደጠቀስነው ችላ ብሎ አላህን የሚወነጅል አለ ማለት ነው። الواحد منا ከኛ መካከል አንዳችን ቢያለቅስ ለማን ብሎ ለአላህ ብሎ ቢያለቅስ ሰዋብ አለው፣ አጅር አለው፣ ትልቅ አጅር አለው፣ ትልቅ አጅር። ግን ያለቀሰው ግን ምሳሌ ድንች በልቶ አቃጥሎት ከሆነ ግን አጅር የለውም። فإذا በሐዲስ ላይ እንደመጣልን ምን አሉ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ዐይናኒ ሁለት አይኖች እኮ አሉ እሳት ነገ በየውመል ቂያማ አያገኛቸውም ወይም ደግሞ የእሳት አይሆኑም አሉ። አንደኛው ዐይኑን ባተት ተሕሩሱ ፊ ሰቢልላህ በአላህ መንገድ ላይ ስትጠብቅ ያደረች የሆነች እንቅልፉን ትቶ በፊ ሰቢልላህ ለአላህ ብሎ ስትጠብቅ ያደረች የሆነች አይን ነገ አላህ ከእሳት ይጠብቃታል ይላሉ። በመጠበቅ ላይ ያደረችን ማለት ነው። ሁለተኛው ወዐይኑን በከት ሚን ኸሽየቲላህ ከአላህ ፍራቻ የተነሳ አላህ ካልማረኝስ እያልን በአላህ ፍራቻ ያለቀሰች ያነባች የሆነችን አይን አላህ ነገ ይጠብቃታል አሉ። ታዲያ ኹሹዕ በቀልባችን ላይ እንዲመጣ የሚያግዙ ብዙ ነገራቶች አለ። አንደኛ ቀብርን ማስታወስ፣ ዐዛብን ማስታወስ። በቀብር ላይ ቅጣት አለ አላህ ለማራቸው ሲቀር አላህ ካልማረኝስ ማለት ነገ የውመል ቂያማ ስራዬ በሚመጣበት ሰዓት ኪታቤ በሚሰጠኝ ሰዓት ምን ከሚሉት መካከል ነው መሆነው። ያንን እያስታወስን ወደ አላህ መመለስ። ሌላም እንደዚሁም ይረዳል። ይህንን የአላሁ ስብሓነሁ ወተዓላን ስም መደጋገም እንደሆነ አሁንም የአላህ ፍራቻ እንዲመጣልኝ ያደርጋል። አላህ 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 የሚለው የአላህንም ስም እምደጋግም እንደሆነ የመጀመሪያ ደርሳችን ላይ የመጀመሪያ የአላህ ስምን ስናይ እንደጠቀስነው ይሄም ቢሆን ኹሹዕ እንዲኖረን ያደርገናልና ልንደጋግመው ይገባል ማለት ነው። አልጀሊል የሚለው የአላሁ ስብሓነሁ ወተዓላን ስም ማ ማዕናሁ ማዕናው ምንድነው የሚለውን ካየን አይል መውሱፉ ቢልጀላሊ ወሪፍዓቲል ቀድሪ አላህ መውሱፍ ነው የሚገለጽ ነው። በምን ቢልጀላል አይል ዐዘማ በልቅና የሚገለጽ የሆነ ጌታ ነው። ወሪፍዓቲል ቀድር ቀድሩም ችሎታው አላህ የላቀ የተላቀ የሆነ ነው ማለት ነው። አልጀሊል የሚለው በቁርአን ላይ ማ ወረደ ፊል ቁርአን አሉ በቁርአን ላይ አልተጠቀሰም። ኢነማ ወረደ ፊ ማዕናህ በማዕናው ግን በትርጉሙ በትክክለኛ በጥሬ ቃሉ ባይመጣም በማዕናው ግን በቁርአን ላይ መጥቶልናል። በሱረቱ ረሕማን ላይ ተጠቅሶልናል። ዙል ጀላሊ ወልኢክራም በሚል ተጠቅሶልናል ማለት ነው። ወከዛሊከ ወረደ ፊል ሐዲስ በሐዲስ ላይም እንግዲህ ተጠቅሶልናል። ኢማም አልቁርጡቢይ ስለዚች አያ በሚናገሩበት ሰዓት ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የሚለውን ሲጠቅሱ ምን አሉ? ወጅሁ ረቢክ አይ ዛቱ ረቢክ ማለት ነው አሉ። የጌታችን ዛቱ ነገራቶች እንዳለ ሲጠፋ አላህ ብቻውን ይቀራል ማለት ነው አሉ። ወልጀላል ጀላል ብሎ ማለት ደግሞ አይ ዐዘመቱላህ የአላህ ልቅናው ማለት ነው አሉ። ወኪብርያኢሂ
واستحقاقه فصفة المدح إيه مجسانه لا الله سبحانه وتعالى مجسانه عندنا علماء من يلالو الجليل بلو مالتالو المتقدس يتتررى يهونا نوالو كمن من صفات النقص كقولوا بهرياتك باتك علي جليل هنا يتتررى يهونا جيتا نوالو وكل ما كان من صفات المخلوق يفترتات بهري يهونو نقرات باتك علي فهو نقص في حق الله فترات የሚገለጹ ባህሪያት ለአላህ ከሆነ ለአላህ ስድብ ነው ለአላህ ከሆነ ለአላህ ጎዶሎነትን የሚያመላክት ነው ማለት ነው አንዳንድ አሉ የቃላት መመሳሰል የትርጉም ግን ሰፊ ልዩነት ያለው እነዛን ሳይሆን انما እከሌ እንደዚህ ነው አላህም እንደዚህ ነው ተብሎ የሚባልበት ሁኔታ የለም ይላሉ አላህ Subhanahu Wa Ta'ala አላህን አጥርተው ከሚገዙ በዚሁ አቂዳ ላይ ጸንተው ከሚሞቱ ባሪያዎች መካከል አላህ ያድርገን ዒልሙንም ዐመሉንም ተቅዋውንም አላህ ይስጠን